ቴስቶስትሮንን የሚቀንሱትን መጀመሪያ ብናይ ለምሳሌ ተደጋጋሚ ግሎስ ሲማድረግ ቴስቶስትሮንን ይቀንሳል። ኢቭን ግንኙነትንም በጣም ፍሪኩዌንትሊ ማድረግ ቴስቶስትሮን እንዲቀንስ ያደርጋል። ስለዚህ እንደዚህ አይነት የምናስወጣው ነገር ካለ የምናስገባው ነገር መኖር አለበት አይደል? ባላንስ ለማድረግ። ስለዚህ መጀመሪያው አመጋገብ ነው። ለቴስቶስትሮን ምርት የሚጠቅሙ የአመጋገብ ስታይሎች የሚመከሩ አሉ። ለምሳሌ ፕሮቲን ሪች የሆኑ ምግቦችን መጠቀም የቴስቶስትሮን ምርቶች እንዲጨምር ያደርጋል። ቫይታሚን ዲ ሪች የሆኑ ምግቦችን መመገብ የቴስቶስትሮን ምርት እንዲጨምር ያደርጋል። በቂ እንቅልፍ መተኛት ቴስቶስትሮን እንዲጨምር ያደርጋል። በተለይ ጠዋት ላይ ስፖርት ኤሮቢክስ መስራት ቴስቶስትሮን እንዲጨምር ያደርጋል። ተጨማሪ ደግሞ አንዳንድ ሰፕሊመንቶች አሉ ሌላ ሆርሞኖችን በመቀነስ እነ ቴስቶስትሮን አይነት ሆርሞኖችን የሚያስተካክሉ ማለት ነው። እነሱንም ሰፕሊመንቶች ሐኪም እያማከሩ መውሰድ ቴስቶስትሮን መጠን እንዲጨምር ቡስት እንዲያደርግ በደንብ እንዲነቃቃ እንዲሰራ ያግዛል ማለት ነው። ቴስቶስትሮን ለግንኙነት ብቻ አይደለም የሚያገለግለው። ለጡንቻ ወይም መስል ቢውልድ ለማድረግ አንደኛው ከሚያስፈልገው ሆርሞን ቴስቶስትሮን ነው። ስፖርተኞች ደግሞ መስል ቢውልድ ለማድረግ ከፍተኛ የሚሰሩት ስፖርት ያለውን ቴስቶስትሮን ቡስት ያደርጋል። ቡስት ይጨርሰዋል ጭራሽ። ለግንኙነት መጠቀም ያለባቸውንም ቴስቶስትሮን መስልን ቢውልድ ለማድረግም ይጠቀሙታል። እሱ አንድ ቴስቶስትሮናቸውን ይቀንሳል። ሌላኛው እንግዲህ አንዳንድ ስፖርተኞች ምን ይጠቀማሉ? የስቴሮይድ ኢንጀክሽኖች ወይም ቴስቶስትሮን ኢንጀክሽኖች ይጠቀማሉ ማለት ነው፣ መስላቸው ቢውልድ እንዲያደርግ። ከውጭ የሚሰጠው ቴስቶስትሮን ደግሞ ለአይምሮ የሚሰጠው መልእክት አለ። በቂ ቴስቶስትሮን አለኝ ምርት አቁም የሚል መልእክት ለአይምሮ እንዲደርስ ያደርጋል። ምርት ከየት ነው የሚመረተው የሚለውን በመጀመሪያ ልንገር። ዘር ፍሬ ነው ቴስቶስትሮን ፕራይመርሊ የሚያመርተው ማለት ነው። ስለዚህ ለአንጎል መልእክት ሲደርሰው መልቀቅ ያለባቸው ሆርሞን አሉ፣ ዘር ፍሬ ላይ አክት ያደርጋል፣ ሆርሞኑ እየተመረተ ይሄዳል። ከውጭ ስንወጋው ግን ለአይምሮ መልእክት ይደርሰዋል፣ ምርት አቁም፣ ምርት ቀንስ፣ እየገባ ምርት አለ ብሎ ማለት ነው። ስለዚህ አይምሮ በተደጋጋሚ እሱን ነገር እየተቀበለ ይሄዳል። ስለዚህ ከውስጥ መመረት ያለበት የቴስቶስትሮን መጠን ይቀንሳል። ሰውነታቸው ሊወፍር ይችላል፣ መስላቸው በደንብ ሃይፐርትሮፋይ ሊያደርግ ይችላል። የግንኙነት ህይወታቸው ላይ ግን የሚያገለግላቸው ቴስቶስትሮን ውስጣቸው ስለቀነሰ ግንኙነት ህይወታቸው ላይ መድከም ወይም ስንፈት ያጋጥማቸዋል ማለት ነው። መስልን ቢውልድ ለማድረግ ከአቅም በላይ መስራት እኮ አያስፈልግም አይደል? ሰውነት ከሚጠይቀው በላይ መሆን የለበትም። አመጋገባቸውም ላይ ደግሞ ፕሮቲንም ሰጀስት ስናደርግ በጣም ሃይ ፕሮቲን መጠቀምን ሪከመንድ አናደርግም። በመጠን መጠቀም ነው። ለምሳሌ የምግባቸውን 60% ፕሮቲን ከተመገቡ በቂ ነው። በዛ መልክ አመጋገባቸውንም ባላንስ ማድረግ ያስፈልጋል። እንቅልፍ በቂ መተኛት ያስፈልጋል ማለት ነው። ቴስቶስትሮን ሰውነት ውስጥ ማነሱን ራሱ ምልክቶች አንደኛ የምታይበት የጡንቻ መጠን እየቀነሰ ይሄዳል። ከዛ ወደ ስብ ክምችት ይሄዳል። ቦርጫም ያልነበረ ሰው ቦርጭ እየኖረው ይሄዳል። ቦርጭ ደግሞ ሲወጣ አንዳንድ ወንዶች የብልት መጠናቸው እንዳነሰ ፊል ሊያደርጉ ይችላሉ። ይሄ ከግንኙነት ውጭ ሆነውን ኢፌክቱን ነው የምነግርህ። ድባቴ ውስጥ የሚገቡ ሰዎች አሉ፣ ሙድ ስዊንግ ስለሚያመጣ። ስለዚህ የሚስተካከለው እንዳልኩ የምታወጣውን ኢነርጂ እና የምታስገባውን ኢነርጂ ባላንስ ማድረግ ነው። ቴስቶስትሮንን ቡስት ሊያደርጉልህ የሚችሉ ምግቦችን መጠቀም ያስፈልጋል። እንቅስቃሴዎችን መመጠን ያስፈልጋል። ከፍተኛ ውጥረት፣ ጭንቀቶችን መቀነስ ያስፈልጋል። እንቅልፍ በደንብ መተኛት ያስፈልጋል። ስለዚህ እነዚህ ያስተካክሉታል ማለት ነው። እንግዲህ በዚህ ብቻ አይደለም እኮ ቴስቶስትሮን የሚቀንሰው። አሁን ዘር ፍሬ ላይ ኢንፌክሽን ካለ፣ የዘር ፍሬያቸው በቦታው የሌለ ወንዶች ካሉ፣ እባጭ ካለ ዘር ፍሬ ላይ፣ እነዚህም የቴስቶስትሮን ምርትን ይቀንሳሉ። አንጎል ውስጥ ቴስቶስትሮን እንዲመረት ሪስፖንሲብል የሆነው ላይ ችግር ከተፈጠረ የቴስቶስትሮን ምርት ይቀንሳል። ለምን ቀነሰ የሚለውንም ምክንያት ማወቅ ያስፈልጋል። ሆርሞን ምርመራዎች አሉ። በእነሱ ሆርሞን ምርመራዎች የቴስቶስትሮን መቀነሱ ምክንያቱም ማወቅ እንችላለን። ፕራይመሪ ነው፣ ሰከንደሪ ነው። ይሄ ፕራይመሪ ሃይፖጎናዲዝም፣ ሰከንደሪ ሃይፖጎናዲዝም ምንለው አለ እንግዲህ በሕክምናው።
ስለዚህ የቀነሰው በምን ምክንያት ነው? ዘር ፍሬ ነው አንጎል ውስጥ ነው ችግሩ የሚለውን የሚነግረን ማለት ነው። እንግዲህ ከፍተኛ የሆነ የወሲብ ፍላጎት፣ ከፍተኛ የሆነ ቁጣ፣ አግሬሲቭነስ ወንዶች ላይ የሚታይ ነው። የፀጉር መጨመር ሊያጋጥም ይችላል። ሰው እንደነዚህ አይነት የፊት ላይ ብጉር፣ የሰውነት ላይ ብጉር ሊያመጣ ይችላል። ቴስቶስትሮን በጣም በከፍተኛ ሁኔታ ሲሆን ማለት ነው። ሌላ ከህመም ጋር ምናምን የሚገናኙ ነገሮች የሚያመጣው ነገር የለም። ያን ያህል የከፋ ነገር አያመጣም። ግን ሁሉም ሆርሞኖች ከፍ በሚሉበት ጊዜ ሊያስከትሉ የሚችሉ ሰውነታችን ላይ ጉዳት አለ። ሁሉም ነገር ከፍም ዝቅም ሲል መነሻዎች ይኖሩታል። ስለዚህ ቴስቶስትሮን ምርት ለምን ጨመረ የሚለውም ደግሞ ሌላ ጥያቄ ነው። በምን ምክንያት ነው የጨመረው? ይሄ እንዲመነጭ የሚያደርግ እባጭ ወይም ቲዩመር አለ ወይ? እንደዚህ አይነት ነገር እንዲፈጠር ያደረገው የሚለው ወደ ሌላ ምርመራዎች ይመራል ማለት ነው።